ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ፣ በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ተመልሼ ወደ እናንተ ብቅ ብያለሁኝ በአዲስ መረጃ። እርግጠኛ ነኝ ስላለው ሁኔታ ማወቅ የምትፈልጉ ብዙ ትኖራላችሁ። ስለ ፍሬንች ዶሮች እንዲሁም ደግሞ ስለ መስታወቶች፣ ስለ ግቢ አጥር፣ ስለ ተለያዩ ነገሮች ማወቅ የምትፈልጉ ይመስለኛል። ምክንያቱም እኔም እዛ እያለሁኝ በጣም ነበር ዋጋ ማወቅ የምፈልገው። ያው በየቦታው ወይም ደግሞ በየከተማው ዋጋው ሊለያይ ይችላል፣ ግን ያን ያህል የገነነ ልዩነት አይኖረውም። አንደኛ ለቦታው ለኪራዩ ያለው ነገር አለ። እንደገና ደግሞ እንደ ከተማ ያው እንደየከተማው ለኪራይ የሚከፍሉት ዋጋ የተለያየ ስለሆነ በእቃዎችም ላይ የሚያደርጉት የዋጋ ጭማሪ እና ቅናሽ በዛ ላይ የተመሰረተ ወይም ደግሞ ያንን ያማከለ ነው የሚሆነው። ዛሬ ስለ ፍሬንች ዶር እንዲሁም ደግሞ ስለ መስኮቶች ምናምን የግቢ የቆርቆሮ አጥር፣ እንግዲህ ግቢ እኔ በቆርቆሮ ነው የታጠረው። ስለዚህ የቆርቆሮ አጥርና የፍሬንች ዶር ዋጋዎችን አብረን እንጫወታለን። ምን ያህል እንደሆነ ዋጋቸው፣ እኔ ምን ያህል ጨረሰብኝ የሚለው፣ እንደገና ደግሞ አሁን ያለበትንም ዋጋ ከፈለጋችሁ ሄጄ ቦታው ድረስ አጣርቼ ልቀርጽላችሁ እችላለሁኝ። ምክንያቱም ይሄ እኔ አሁን የሰራውበት ሳይሆን ከ6 ወር በፊት እንደዛ የተሰራ ነው። እኔ ፍሬንች ዶሮች ከገቡ አሁን ከመጣው በኋላ አይደለም፣ ከመምጣቴ በፊት ነው። ያኔ ስለሆነ ዋጋቸው የተለያየ ነው። ስለዚህ እኔ ሳስገባ የነበረውን ዋጋ ነው መነግራችሁ። እኔ ሳስገባ በዛ ሰዓት የነበረው ዋጋ እንግዲህ አሁን ካለው በእርግጠኝነት ይለያል። ምክንያቱም እዚህ ሀገር ላይ ዶላር በጨመረ ቁጥር እዛ ምንም ነገር በጨመረ ቁጥር እዚህ ዋጋው እየናረ ነው የሚመጣው። ሲጀምር እዚህ ቀን በቀን ነው ነገሮች እንትኑ እቃዎች ላይ የዋጋ ንረት ወይም ደግሞ የዋጋ ጭማሪ የሚኖረው ቀን በቀን ነው። እየኖርን ሲሆን አያስታውቅም እንጂ ቀን በቀን ነው የዋጋ ጭማሪ ያለው። ስለዚህ እኔ ሳስገባ እንደምታዩት እነዚህ 3 ትንንሽዬና አንድ ትልቅ ፍሬንች ዶር፣ ይሄ ትልቁ በርና እንዲሁም ደግሞ እንደ ቅድሙ አይነቶቹ ትንንሾቹ 3 ናቸው። እንደ አጠቃላይ ከነ 3 መስኮትና ይሄ የምታዩት ትልቁ ፍሬንች ዶርና 3 ደግሞ ትንንጥዬ እንደምታዩቸው አይነት በሮች በአጠቃላይ ወደ 75,000 ብር ብቻ ነው የከፈልኩት። እውነት ለመናገር በጣም የቆየ አይደለም። ከ6 በዛ ቢባል ከ8 በቃ ወር በፊት ቢሆን ነው እኔ ሳዝ ያዘዝኩትና አሁን ላይ በእርግጠኝነት በዚህ ዋጋ እንደማይሰራ እርግጠኛ ነኝ። አሁን እቺ የምታዩት ትንሽ በር እንደሱ አይነት 3 ናቸው እና ትልቁ ፍሬንች ዶሩ እና የምታዩቸው እንደዚህ አይነት መስኮቶች አሉ። እነዚህ መስኮቶች ደግሞ 3 ናቸው። 3 ትንንሽዬ በሮች አሉ እና አንድ ትልቁ ፍሬንች ዶር በአጠቃላይ 75,000 ብር ነው እንትን ያልኩት። 75,000 ብር ነው የጨረሰብኝ በሮቹ ማለት ነው። መስታወቱን ያላማከለ መስታወቱን ሳይጨምር መስታወቱ ሳይገባበት አጠቃላይ እንትኖቹ የጨረሰብኝ 75,000 ነው በሰዓቱ የጨረሰብኝ ከ7 ወር በፊት እና 3 መስኮት አለው፣ 3 ትንንጥዬ በር አለው። በእርግጥ በዛ ሰዓትና አሁን ዋጋው በጭራሽ አንድ ላይ ሆን እንደሚችል እርግጠኛ ነኝ። ግን ማወቅ ከፈለጋችሁ አሁን ያለበትን ሁኔታ ወይም ደግሞ አሁን ያለበትን ዋጋ ማወቅ የምትፈልጉ ከሆነ ሁላችሁም ኮሜንት ላይ ማወቅ የምትፈልጉ ሰዎች ኮሜንት ላይ ጻፉልኝና እኔ ቦታው ድረስ ሄጄ ጠይቄ በድጋሚ ቪዲዮ ሰራላችኋለሁ። እነዚህ ደግሞ የምታዩቸው የውስጥ በሮች ናቸው። እቺ ለኪችን ተብሎ የተሰራች በጣም ጤንጥዬ ሲምፕል በር ናት። እሷ ወደ 6,000 ምናምን ብር ነው የጨረሰችብኝ። እሷም በእርግጥ ከዛ በር በኋላ ነው፣ ይሄ በጣም በቅርቡ ነው እንትን የተባሉት። ይሄ ደግሞ ወደ 14,000 12,000 ከሁለት አንዱ ነው። ይቅርታ አድርጉልኝ እረስቸዋለሁ ግን 12,000 አይ ቲንክ 14 ተብሎ 12,000 ነው የተባለው አንዱ በር ማለት ነው። አንዱ የሳሎን እንዲሁም የመኝታ ክፍል በሮች አንዱ ብቻውን ወደ 12,000 ነው የጨረሰው። ይሄ ትንንሾቹ ኪችን ይሄ ሻወር ቤት ምናምን ያሉ በሮች እነሱ የቀለል ያሉ ናቸው። ኳሊቲያቸው በጣም ያነሰ ስለሆነ ሳይዛቸውም ኳሊቲያቸውም ያነሰ ነው። ለነሱ ደግሞ 6,000 ብር ነው
የተከፈላቸው ወይም ደግሞ 6000 ብር ነው የተጠየቅኩት። እነዛ 12000 ብር ነው ለሌሎቹ የእንጨት በሮች የከፈልኩት። ፍሬንች ዶሮቹ እንደ ቀደም እንዳልኳችሁ ነው በሰዓቱ ነው። ይሄም በነገራችን ላይ ፍሬንች ዶሩ ከእነዚህ በፊት ነው። ይሄ በጣም በቅርቡ ነው የእንጨቶቹ በሮች በጣም በቅርቡ ነው። እንደዚህ ደግሞ የምታዩት የቆርቆሮ አጥር ነው። የቆርቆሮ አጥር በአጠቃላይ አይ ቲንክ የጨረሰብኝ ልክ እንደዚሁ 70 ምናምን ሺህ ብር ነው። አጠቃላይ ግቢ በጣም ትልቅ አይደለም፣ በጣም ትንጥዬ ናት። እንደምታዩት የኔን ፊት ነው የምታክለው። ነገር ግን እንደዛም ሆኖ ያው ቆርቆሮ ይጨርሳል። ከጥግ እስከ ጥግ ሙሉ ነው ድፍን አድርጌ ነው ያጠርኩት። በአንድ ጎን ብቻ ነው ትንሽ ግድግዳ የሸፈነበትን ብቻ ነው የተውኩትና ከሌሎች ጋር የሚያገናኘኝን መንገድ ድፍን አድርጌ ነው ያጠርኩት። እና በአጠቃላይ ወደ 75000 ያህል ብር ነው የጨረሰብኝ። እሱም ሀልክ አላስገባውለትም ምናምን ኖርማሊ ቆርቆሮን ጨምሮ ነው። ቆርቆሮን ነው ስለ ቆርቆሮ ነው እንትን ማለት የምችለው። ሀልክ ምናምን ያሳስራሉ አንዳንዶቹ ቶሎ እንዳይወድቅ ቶሎ እንዳይበላሽ ምናምን ተብሎ እና ይሄንን ይመስላል እኔ በሰራውበት ሰዓት የነበረ ዋጋ። ስለ ሌሎችም ዋጋ ማወቅ ከፈለጋችሁ ስለ ቻክ ስለ ኮርኒስ ስለ አምፖሎች እና የተለያዩ ነገሮች ዋጋ የማወቅ እነዚህን የምታዩት ኮርኒስ ነው። ይሄንን ኮርኒስ ምን ያህል እንደጨረሰብኝ አምፖሎችን ቻኩን ምኑን አጠቃላይ ምን ያህል እንደጨረሰብኝ የማወቅ ፍላጎት ካላችሁ ወይም ደግሞ ማወቅ የምትፈልጉ ከሆነ ይሄ ማለት እኔ ምን ያህል እንደሰራው ማወቅ አይደለም ትፈልጋላችሁ ወይ ብዬ የምጠይቀው ትረዱኛላችሁ ብዬ አስባለሁ። ስራ ለመስራት ወይም ደግሞ ቤት ለመስራት ያሰባችሁ እንዳላችሁ በእርግጠኝነት እገምታለሁ። ወይም ደግሞ ቤት እየሰራችሁ ያላችሁ ጀምራችሁ ግን ይሄ ምን ያህል ይጨርስብኛል ብላችሁ ስቅቅ የምትሉ ሰዎች ትኖራላችሁ። ምክንያቱም ይሄ ከወራት በፊት የኔም ስሜት ነበር። ይሄ ምን ያህል ይጨርሳል፣ የጨርቅ የምን እያልኩ የፕላስቲክ በጣም እወዛገብ ነበር። በጣም ነው የተወዛገብኩትም ሀቅ ለመናገር በጣም ተወዛግቤያለሁኝ። ፕላስቲክ ብዬ ተወዛግቤያለሁ። አንዴ የጨርቅ ካልሆነ ብዬ በጣም ተወዛግቤ ነበረ። ግን ያው ለመወሰን ይከብዳል። አንደኛ ደግሞ ኢኮኖሚያችን ምንድነው ካፒታላችንም በእጃችን የያዝነው ፕላናችን እዚህ ያለው ነገር የዋጋ ግሽፈቱ ምናምን በጣም ነው የሚያዋዥቀንና በዛ ሰዓት በጣም ነው ግራ ስጋባ የነበረው። በጣም ነው ስደናገር የነበረው። ነገር ግን የሆነ ነገር ላይ መወሰን ነበረብኝ። ወስኜ አድርጌያለሁኝ። ይሄን ያህል ነው የጨረሰብኝ የበሮቹ ዋጋ። እኔ እናንተም ማወቅ የምትፈልጉት ሌላም ጥያቄ ካለ ወይም ደግሞ ሌላም ጥያቄዎች ካላችሁ ስለ አምፖልም ስለ ኮርኒስም ስለ ቻኮችም ማወቅ ከፈለጋችሁ መጠየቅ ትችላላችሁ። ልጠይቅላችሁና እንደ አዲስ ደግሞ አሁን ያለበትን ዋጋ ለነግራችሁ እችላለሁኝ። ስለተከታተላችሁኝ አመሰግናለሁ። መልካም ቀን